ደግሞ ወደሚቀጥለው ክፍል። መቼስ እየቀለድክ ነው? በእርግጠኝነት ሰርቀኸው ነው? እውነት ለመናገር ተውሼው ነው ብልሽ የበለጠ ይሻላል። ተዘጋጀሽ? ይኸው። ቺርስ። ቺርስ። ታውቃለህ፣ ዛሬ የእውነት ነፃነት ተሰማኝ። በጣም የተለየ ነው። ምንም ሳላስብ እንደ ሕፃን ልጅ በጣም ደስ አለኝ። አመሰግናለሁ። ኩምሳል፣ ደስታ እኮ ነፃነት ነው። ደስታ ነፃነት ነው። ያው እንግዲህ ዛሬ እናትሽን አነሳሻት። አላውቅም፣ ምናልባት እንደታገደች ተሰምቷት ይሆናል የሄደችው። ደስታን ለማግኘት፣ ነፃነትን ለማግኘት፣ ምናልባትም የበለጠ ደስተኛ ለመሆን። የሰማኸኝ አልመሰለኝም ነበር። ሰምቼሻለሁ። ምናልባት ግን እኔ እንደ እናቴ ደፋር አይደለሁም። ግን መሆን አለብሽ፣ ምክንያቱም ደስታ ወደ አንቺ አይመጣም። ሄደሽ ልትፈልጊው ይገባል። እንደሆን ፈልጌ ነበር። ኢስታንቡል ሄጄ እንደ አዲስ ልጀምር ነበር። ግን ታውቃለህ፣ አባቴ አይለቀኝም። ማድረግ እችላለሁ። እናምልጥ። ምን? እናምልጥ። እንዴት? እንደገና ልበለው? እናምልጥ። እኔና አንቺ ዛሬ ማታ ወደ ኢስታንቡል። የማይሆን ነገር አታውራ ባቱ። እዛ ጣሪያ ላይ ፊልም ታበዛለህ መሰለኝ። በፈጣሪ አንችልም እያልሽ ነው? አዎ በሚገባ አንችልም አልኩ። ለምን? ገንዘብ አጠራቅም ያለው ብለሻል። ጥሩ መኪና አለሽ፣ ትምህርት ቤትም አሸንፈሻል። ቀላል ነው። አይሆንም። እንደዛ ለማድረግ ድፍረቱ የለኝም። ቀላል ነው፣ እንፈልገዋለን። አባቴ ይገለኛል። እሺ፣ እኔ ከአባትሽ እጠብቅሻለሁ። ባቱ ስማ እባክህ፣ እንደዚህ እያወራ ተስፋ አትስጠኝ። ኩምሳል፣ ከመከራከር ይልቅ ትንሽ አስቢበት። ለምን አይሆንም? ቆይ ንገሪኝ እስኪ፣ እንደዚህ መኖር አልሰለችሽም? ምን እየጠበቅሽ ነው? እርጅናን እየጠበቅሽ ነው ወይስ ሌላ? አላውቅም። ምናልባት አንድ ሰኞ ውስጥ ትንሽ የሆነ ተአምር ተፈጥሮ ሁሉም ነገር ደህና ይሆናል። እንደዛ ነው የምታስብ? እስኪ ንገሪኝ፣ አዲስ ህይወት ድንገት ይመጣል ብለሽ ታስቢያለሽ? እንደዛም አይሆንም። እንደዛ ከሆነማ ሁልጊዜ ጠዋት እየተራገምን ልንነሳ ነው ማለት ነው። በዛ ላይ መቼ ነው ማለም የምናቆመው? ህሊናችንን የምንከተለውስ መቼ ነው? እውነት በጣም ደብሮኛል። ኩምሳል፣ ትከተይኛለሽ ወይስ አትከተይኝ? እኔ በዚህ ምሽት ወደ ኢስታንቡል እሄዳለሁ። እውነትህን ነው? አዎ እውነቴን ነው። እሺ፣ እናምልጥ። እናምልጥ። እሺ እንሂዳ። እና ተነሽ እንሂድ፣ ወደ ኢስታንቡል እንሂድ። ይቅርታ አድርግልኝ፣ ምንም አላጠፋውም። እባክህ አጥፍታ ገንዘብ አገኘህ፣ ግን እሱ ብዙ ጠቃሚ አይደለም። ንቀት ግን አልምርም። እየሰማኸኝ ነው? ንቀት አልምርም። በዚህ በኩል ቆይ አንዴ፣ ይሄ ነው ስጦታሽ? በለው። አባትሽ የእውነትም አባት ነው። ኩምሳል ስሚ፣ አባትሽ እንዲያስጠጋኝ ልታናግሪልኝ አትችይም? ምን ሆነሃል? ዝም በል እንጂ እባክሽ፣ ውለታው አይልኝ። እዚህ ጠብቀኝ። እሺ፣ በሩን ልዘጋው ነው። እውነት አልወጣም። በቀጥታ አባትሽ
አባትሽን ላናግረው ዝግጁ ነኝ። አሁንም ትቀልዳለህ እንዴ? የመኪናውን ቁልፍ ማግኘት አለብኝ። የመኪናውን ቁልፍ ማግኘት አለብኝ። እሺ ፈልገው። ምንም አይታየኝም። እርግጠኛ ነኝ አባቴ መኝታ ቤት ውስጥ ነው። እላይ ልወጣ ነው። አይ ጥንቃቄ አድርግ። እሺ አንቺ ደም ብዛት አባትሽን ሰላም በይው። ደቂቃ ታች ጠብቀኝ። አንዳንድ እቃዎችን የግድ ይዤ መምጣት አለብኝ። በቃ አመሰግናለሁ። እታች ውረድ። እሺ በቃ ተሳደበኝ። ኩምሳል ቆመሽ ፎቶ ታያለሽ። እዚህ ምን ታደርጋለህ? ያስጮሻል። ኩምሳል እታች ጠብቀኝ አላልኩም ነበር? ኩምሳል አባባ